እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝም ይልኩ አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። አያዋጣም። ለማያዋጣ ነገር ጊዜ ማባከን አያስፈልግም። የማያዋጣ መሆኑን በምን ታውቃላችሁ? ለምሳሌ ኦሮሚያም፣ አማራም፣ ትግራይም ሂዱ። ሁሉም ጋር በዚህ መንፈስ ውስጥ ያለ ፎርስ ሲባላ ታዩታላችሁ። ለህዝብ ከሆነ ምን አባላው? የሸዋ ሸኔና የወለጋ ሸኔ ለህዝብ ከሆነ ለኦሮሞ ህዝብ ከሆነ ምን አባላው? ምን አገዳደለው? ሸኔ ይዋጋል፣ የኦሮሞ ሸኔ ይዋጋል፣ የአማራ ሸኔ ይዋጋል እርስ በርሱ። ለምን? ሴንተሩ ኢትዮጵያና ህዝቦቿ አይደሉም። እዚህም ሲሆን ስልጣን ነው፣ እዛም ሲሆን ስልጣን ነው። ጫካም ገብቶ ስልጣን ነው የሚለው